አቻትና ቢዩቲዝ ሚሚ ማለት ዛሬ የልጃችንን ጾታ ለማወቅ ወደ ሀሌሉያ ሆስፒታል ይሄድን ነው። እሷን ጠይቂያት፣ እሷ ነው ብር ያላት። ገበለሻለች ታውራለች። እሺ እባክሽ ወደ ሲሄድሽ ነው? የልጅን ጾታ ለማወቅ እየሄድኩ ነው። ዛሬ የልጃችንን ጾታ ልናይ እየሄድን ነው። እኔ ባና እያልኳት ነው ስትጀምር የጾታውን እንትን ከሳምንት በኋላ ወይ ደግሞ ከሁለት ወር በኋላ እየጓጓን ብንቀጥል ደስ ይላል። ወላሂ እንደዛ ናርክ አላውቅም፣ ብቻ ነው እንጃ የሆነ ቢቆይ ደስ አይልም። እኔ እስካሁን እኮ ጠብቄያለሁ። እስካሁን ስንት ወር ነይ? እሺ አቸኩ የት ነው የምትሄጂው? 4 ወር ነይ አቸኩ። እሺ ነይ 4 ወር እንግሊዝኛ አታውሪሽ? ምንድን ነው እንግሊዝኛ የምታወሪው? ፈረንጅ ነሽ? አረብኛ አውሪያ የሚያውቅ ሰው አይጠፋም። ወላሂ ቸኩያለሽ ለማየት? እኔ ሰላም ነው ጋሽ አፋን ኦሮሞ እምቤኩ ኦሮምኛ አንችልም። አላወራም ኦሮምኛ መሰለኝ አወራሁ። ስሚኝ ዝርዝር ይዘሻል? ስንመለስ ጋሽ ውስጥ ነን። እሺ ስንመለስ እዚሁ እንመጣለን። አሁን ከመጣን ጋሽ ፍራንክ ስጫችሁ ይላል እዛ ያውቀው ምን አገባ አንቺ አታግስኝ። የመጀመሪያ ቀን የመጀመሪያ ሰዓት ቪዲዮ እየሰራን ችግር ውስጥ ገብተን ነበር። ወላሂ ጋሽ ራሱ ጀምር ተጋባችሁ ላስገባችሁ አልነበረም እኮ እኔ ላስገባችሁ አልነበረም ሲጀመር የሆነ እንድትሰጫችሁ ነበር። 10 ብር ካሽ እዛ አልያዝንም። በኋላ ስንመለስ እላችሁ ጋሽ ራሱ እዚህ ጋር እጠብቅሃለሁ አለኝ። አይ ከመጣን ጋሽ ነው። ያኛው ደግሞ እዛ ጋር እየቃመ ካሜራ እያነሳቸው ነው። ዋ ፍራንክ ስጣቸው ነው ነው እንትን እንጂ ያለ ቲክቶክ እየሰራባቸው ነው። እንደዛ አይመስለው ግን ምን አገባው? ግን አይ ያገባዋላ ነው ስም የተጠቀመባቸው ምናምን ከሆነ ለእሳችሁ የሚጠቅም ከሆነ ወይ 100 ብር ቢሆን 1000 ብር ቢሆን እሱ አይሰጣቸውም። እና ልጃችንን ልናይ አልትራሳውንድ ልናይ ይደቅ ይከብዳል ትንሽ። ትክክል አለኝ። እርግዝ ነው 35 ስቃያችን እየበላን ነው። ቪዲዮ መቅረጽ አይቻልም በየቦታው ስታምር ልጁን ጾታውን ባናቅ ይሻለኛል። ለምን እንደሆነ አላውቅም፣ ግን የሆነ ብናቆየው ምናምን ነገር አንቺ ምትያለሽ? እሺ ተስማማ ነው። አንቺ ወቂ እኔ አላውቅም። እሺ አትንገሪኝ፣ አልፈልግም። ምን ያው ማወቅ ለጓጓ ትንሽ ጊዜ ቢያንስ የሆነ ምን ወንድ ይሁን ሴት አላውቅም። ከዛ በኋላ ግን የሆነ ጓጓለሁ ሁሉ ጊዜ ደስ ይላል። ለማወቅ ነው። ከዛ እሺ በሁሉ ነገር እንስማማ። እኔ አንቺ እንዴት ነው ማፈሪ ግን እኔ ፈርቻለሁ ሳይሆን የሆነ ከባድ የሆነ እንትን አለው። እሺ ግምትሽ ምንድን ነው? ናቸው ግምት የሚመስልሽ አሁን የተራገጠች አይደለም ምናምን እኮ። እንደዛ ከሆነ ሴት የመሆን ቻንሱ ሰፊ ነው አይደል? ለምን ከዚህ ጊዜ ጀምሮ ነው የሚጀምረው? እንደዛ እሺ ዝም ብለሽ የሚመስልሽ ግምት። እሺ ዝም ብለሽ ግምት። ወንድ ወይስ ሴት? ሴት። እኔ የሚመስለው ወንድ።
አንቺ ሴት ስላልሽ ነው እንጂ ሴት የምትሆን ደስ ይለኛል በጣም። እኔ ሲጀምር መለየት አልችልም። ሴት ወንድ ነው የመጣውን ሲመጣ በቃ ቀጣይ ደግሞ ትጸልያለሽ። አሁን ለምሳሌ 2 ሴት ብንወልድ 3ኛው ወንድ እንዲሆን ፈልጋለሁ። ግልጽ ነው ወይ? ደግሞ 1 ሴት ብንወልድ ራሱ አሁን ቀጣዩ ወንድ ነው ፈልገው፣ ወንድ ከሆነ ደግሞ ቀጣዩ ሴት ነው ፈልገው። ግን የመጀመሪያው ግን ምንም ይሁን ምን ዋቴቨር አይደለም፣ ግን ያለ አይሰጥንም ነው በጸጋ ምንም እንትን ምታመዛዝኝ ማለት ነው የመጣው እና እንግባ ዝግጁ ነሽ? ወላሂ ኦኬ። አንዱ የሚሰማሽ ነገር ወስነሻል? ነገር አውቀዋል። አንተ ገና አለመፈለግ እኔ እንዲቆይ ብያት ነበር። እሷ እንየው አለች። የእሷ ውሳኔ ነው የሚበልጠው። እኔ ግን ሴት ነው ብዬሽ ነበር። ሴት ነች። እዚህ በቃ እንሰማሻለሽ። አሁን ምን ልጋብዝሽ? ክትባት መጀመሪያ አልጨረስንም። ክትባት አለብን። መርፌ ስወጋ አያልቅርትሽም። ህመሜን ታያላችሁ። አላስገባም የሆነ ትንሽ የፈጠነ እናስገባትና ከዛ በኋላ ክትባት እዚህ አይደል ላይ ነው ልትባል ታስከትብ ነው። አይዶን ነው አላውቅም። ሴት ልጅ ወላጆች ልንሆን ነው። ዱዓ አድርጉልን ኢንሻአላህ። ገና አልታየም ሲጀመር ልጁ እስከሚመጣ በደንብ ዱዓ አድርጉልን። ጤናማ ቆንጆ ልጅ እንድትሆን። ከዚህ በኋላ በግምት ማውራት የለማ። የሆነ ሳሌ እኮ ግራ ያጋባል። ልጃችን ተያለሽ ለልጁ አስቢ እንጂ ምናምን ነገር ልጁ ይብላ እንጂ ምናምን ነገር ምግብ አበላም ምግብ ሳበላ ስትቀር ልጃችንን አስቢ እንጂ ምናምን ልጆቹን ላሉ አንድ ልጅ ነው ግን ግራ ይገባኛል ነው። አሁን ከዚህ በኋላ ልጅ እችን የመሰለች ልጅ እሱማ የሆነ ሳለ ሴት ልትሆን ትችላለች። ስለዚህ እኔ ገምቼ ነበር እንደዛ ሲጀመረ። አይ ገምቼ ሳይሆን ገምት ሲጀመር እዚያ ነገር አይታወቅም። ግን አንቺ በጣም ወንድ እያልሽ ስለነበር ሴት ቢሆን ስለማታውቅ እንደዛ ነው። እና እንዳሰብኩት ሴት ሆናለች። አልሐምዱሊላህ ረቢል ዓለሚን። ሽኩር ረፊኝ እስኪ መላጣ ነኝ። ለዛ ነው ፀጉር የሚሸፍነው። የ40 ዓመት ሽማግሌ ነው መስለው እንትን ሲል ራሰ በረሃ ነኝ። አስተግፍሩላህ። አንቺ በቃ እንደዚህ ነው የሚሰማሽ ልጅሽን ስታውቂ ጾታ ኧረ እባክሽ። ለዛ ነው ይሄ ልጅ ነው የምትይው። ልጅ እያስቸገረኝ ነው። ልጅ ርቦታል። ልጅ ይብላ። እሺ እኔ ሲጀመር ሴት ናት ያልኩት ገምቼ አይደለም። ማን ያየ? እሺ ዶክተሩ እያየ ገምቻለሁ። ወላሂ ወንድ ቢሉስ እንደዛ ትይኝ ነበር። ወንድ ቢሆን ገምቼ ነበር ትያለሽ። እባክሽ እንደዛ ነው። አንድ ሰው በአንድ ደቂቃ 40 ሺህ ሀሳብ ነው የሚያስበው የሚመላለሰው። ስለዚህ አንቺ በዛ ሁሉ ደቂቃ ውስጥ ስለ ወንድ ልጅ አላሰብሽም ማለት ነው። ወንድ ልጅ እንደሚሆን አስበሻል። ዋናው ማወቃችን ቆንጆ። አንቺን ብመስል ማንን ትምሰል? እስኪ ግን አንቺን ብመስል ደስ ይላል በጣም። ኮመንት ማንን ትምሰል? ማንን ትምሰል? እስኪ እያየሽ አሁን እዚህ ጋር እያየሽ
ልጃችን ማን ትምሰል አይደለም። የሆነ ነገር ካንተ የሆነ ነገር ካንቺ። ኦኬ ቅንድብ አንተ አረተ እሺ፣ ቅድም ከኔሽ ሌላውን ከኔ መልክ ካንቸር ሌላውን እንዳለ ከኔ አንድ በአንድ መልክ ካንቺ ከኔ አይን ከኔ ሆነ አጥርስ ካንቺ ገጣጣ ጥርስ ጸጉርም ከኔ ጸጉር የኔ ብቻ ነው፣ ግን እሷ ያንቺም ብቻ ነው ሲጀምር እኮ ብቻ በጣም የኔ በጣም ብቻ ነው አይታየም። አሁን ግን ያንቺ ባይለው ማሻአላ ጥንካሬው ርዝመቱ አሁን ብዙ ጊዜ ቢዩቲ ሚሚ ላይ ታቋታላችሁ አይደል? በአይነት ተወቃተም ግን ቻናል ላይ ብዙ ሰው የሚጠይቀው እስኪ ቪዲዮሽን አሳይ ምናምን እስኪ ጸጉርሽን አሳይና ቢያዩት ወላሂ ድንግጥ ነው የሚሉት ሁሉም ሰዎች። እስከዚህ ይደርሳል፣ እስከ ወገባን አልፎ ምናምን እንዳለ ዋጋ ይደርሳል በስትክክል። በዛ ላይ ደግሞ ብዛት አለው ምናምን። ስለዚህ ጸጉር ካንቺ 100% አቋምም ቁመት ባንቺ ቅንድብ ብቻ ከሪ አልሐምዱሊላህ። ይሄንስ ማን አየው? ወንድ ከሆነ ራሱን ምስል ስጀን ምን የሚመስል ወንድ ከሆነ በቃ ይበቃዋል። ጸጉሩ ብቻ ቶሎ እንዳይገፋ። የኔ ደግሞ ስስ ስለሆነ ቶሎ ይገፋል። ታስበው ሊገፋ ይችላል። ግን አላሁ አለም አላህ ያውቃል። ለማንኛውም ጾታችንን አውቀናል። አሁን ክትባት ተከተበና አጅሪት የልጅ የወሊድ ክትባት ነው የልጅ ክትባት ምን ይባላል? አሁን ክትባቱ የእርግዝና ክትባት። አንቺ እዚህ ደረስሽው በቃ አድገሽ ነው። የሴት ልጅ እናት የሴት ልጅ እናት አንቺ ደስ ሲደለ። አሁን ወደ ምግብ ልጋበዝ ነው። ቪዲዮ ይዘዋል። የሆነ ቲክቶክ ቪዲዮ የአንድ ወር አልትራሳውንድ ውጤት ነው ያስመጣለች። ከዚያ በኋላ አይፎን ይሰጣታል። ቀጣይ ያስመጣለች። አላየሁም ቪዲዮን ከዛ አደረጓል። እዚህ ጋር እንደምታም በዳማስ ነው አንሄድም። በዳማስ ብር የለንም። በቃ ደግር እንሂድ። እስከዛ ድረስ አይሻልም? እያወራን መሄድ ትችያለሽ። ዝም ብለሽ መሄድ አይጠበቅብሽም። ዳቦ አሁን ስለ ዳቦ አታውሪ። ዛሬ የሴት ልጅ እናት ነሽ። ስለ ልጅ ነው ማውራት ያለብሽ። 18 ሳምንት ማለት ቀይዋል ማለት ነው። ቀይሬው 18 ሳምንት ማለት ቀይሬው ቢዩቲ ዊዝ ሚሚ ትባላለች። ተደብቃ ከካሜራ በስተጀርባ ይሄን አርጉ የምትላችሁ ልጅ ቿትና አሁን ከዛኛው ቻናል መቶ የሚያዩ ሰዎች አሉ። ለእነሱ ነገር ጋቸው እንኳን ወደዚህኛው ቻናል በሰላም መጣችሁ። እሺ፣ እዛኛው ላይ ያሉ ቤተሰቦችን ወዳችኋለሁ። እዚህ ያሉትስ አላጣችሁም ገና። ኦኬ፣ እሺ። ግን አይ ሰው ይኖራል ወላሂ አንድ ቢያንስ 100 ሰው ምናምን ከቢዩቲ የሚመጣችሁ እኔን አታውቁኝም፣ እሷን ታውቃታላችሁ። ድምፅሽ ያምራል፣ የተረጋጋሽ ልጅ ነሽ ነው የምትሏት ቻትና እንግዲህ ምጠላዋት ሰዎች እቺን ልጅ አሁን ትጠላለች። ሚጠላኝ የለም አለ እባክሽ፣ ሚጠላሽ ሰው አይጠፋም። አንቺ ቻናል ላይ የለም ግን ሚጠላሽ ሰው የለም አይጠፋም። ኦኬ ያልነገረኝ ነው። ኮሜንት ላይ ሲጀምር እኮ አለ አልፎ የሆነ እንትን የሚልሽ ሰው አለ። ለምሳሌ አሁን እነሱ ጥላቻ አይደለም ፍጠኝ ምናምን ቶሎ በይ በደምብ ስታብራሪላቸው ፍጠኝ ቶሎ በይ ምናምን ሰዎች አሉ። ዋናው ነጥብ ብቻ የሚያስፈልግ እሱ ጥላቻ አይደለም። እና ቿትና ቢዩቲ ዊዝ ሚሚ ማለት ታክሲ የጠበቀች ነው። የራይድ ብር የላትም። እና ሳያችሁ ቆይ አካባቢ ኦኬ ታክሲ ቆመን ስንጠብቅ ተመልካች አትጋፊም እንዴ? ሞላ ሄደች። አንዱ ብሄር ሌላ ይመጣልና በትዕግስት ጠብቅ። የቤት ዕቃ እያየች ነው አሁን። የቤት ዕቃ ምን ያደርግልሻል በዛሬ ምድር? ተይ ነይ ነይ ነይ። እዚህ ያው ከቤት ዕቃ እራሱ የለም ማለት አፍልኝ ማንቺ
ትንሽ ጠጣብሃል። ልጋብዛት ነው ምናምን ያላችሁ ቅድም ውሸቱን ነው። ምንም የጋበዘኝ ነገር የለም። ለራሱ ወተት ጠጥቷል። አበላሻለሁ ብላ ስትሰኝ አንድ ነገር አለ። አንቺ ነው ለአፈልግም ስትጀምር የሆነ የሚያምር ቦታ ሄጄ ቪው ያለበት ቦታ አረተ ወላሂ ሲጣፍጥ መንገድ ላይ እየበላሽው አንቺ እሺ አጉርሽኝ እሺላላ ናደርጋ በቆለ